የእግዚአብሔር ታላቁ የዘመናት አስተዳደር ዲስፐንሴሽናሊዝም ክፍል 7 የጸጋ ዘመን or the dispensation of grace or the church age። ሰላም ቅዱሳን፣ ዛሬ በታላቁ የዘመናት አስተዳደር ጥናታችን እጅግ ወሳኝ እና ለእኛ ለዛሬዎቹ ክርስቲያኖች እጅግ ቅርብ በሆነው ክፍል ላይ ደርሰናል። ትላንትና የሕግን ዘመን ስናጠና ሕጉ የሰውን ልጅ ኃጢአተኝነት እንዴት አጋልጦ ወደ ክርስቶስ እንዳመለከተ አይተናል። ዛሬ የምናጠናው ስድስተኛ የዘመን ክፍፍል የጸጋ ዘመን ወይም the dispensation of grace ወይም የቤተ ክርስቲያን ዘመን ይባላል። ይህ ዘመን የሚጀምረው በባለ 50 ቀን ፔንቴኮስት መንፈስ ቅዱስ በወረደበት ወቅት በሐዋርያት ሥራ ምዕራፍ 2 ሲሆን የሚያበቃውም ቤተ ክርስቲያን ከምድር ወደ ሰማይ በምትነጠቅበት ወይንም the rapture ወቅት ይሆናል። ይህ ዘመን በመጽሐፍ ቅዱስ ውስጥ ምስጢር ተብሎ ተጠርቷል። ለምን ምስጢር ተባለ? በዚህ ዘመን የእግዚአብሔር አስተዳደር ከብሉይ ኪዳን በምን ይለያል? ዛሬ በዚህ ጸጋ ውስጥ የምንኖር እኛስ ኃላፊነታችን ምንድን ነው? የሚሉትን እንመለከታለን ማለት ነው። የጸጋ መጋቢነትና የምስጢር ትርጉም። በመጀመሪያ ይህ ዘመን ለምን የጸጋ ዘመን ተባለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ እንዲህ ይላል፣ ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። እርግጥ ነው እግዚአብሔር በሁሉም ዘመናት ጸጋውን አሳይቷል። ነገር ግን በዚህ ዘመን ጸጋው የአስተዳደሩ ዋነኛ መሠረት ሆኖ ተገልጧል። ሐዋርያው ጳውሎስ በኤፌሶን ምዕራፍ 3 ቁጥር 1-6 ላይ ይህንን ዘመን የእግዚአብሔር ጸጋ መጋቢነት dispensation of the grace of God ይለዋል። እዚህ ላይ ምስጢር የሚለው ቃል ትኩረት ሊሰጠው ይገባል። በመጽሐፍ ቅዱስ ምስጢር ማለት ቀደም ሲል በብሉይ ኪዳን ያልተገለጠ አሁን ግን ለሐዋርያትና ለነቢያት በመንፈስ የተገለጠ እውነት ማለት ነው። በዚህ ዘመን የተሰጠው ኃላፊነት ወይንም ሪስፖንሲቢሊቲ የሚከተለው ነው። አንደኛ፣ በክርስቶስ ማመን። ኃላፊነቱ ሕግን መጠበቅ ሳይሆን የክርስቶስን ፍጹም የሥራ ውጤት ወይም ደግሞ ሞቱንና ትንሣኤውን በእምነት በመቀበል ነው። ሁለተኛ፣ በመንፈስ መመላለስ። አማኝ በመንፈስ ቅዱስ አማካኝነት ቅዱስ ሕይወት እንዲኖረው ይጠበቅበታል። ሮሜ ምዕራፍ 6 ቁጥር 14 ላይ ከጸጋ በታች እንጂ ከሕግ በታች ስላልሆናችሁ ኃጢአት አይገዛችሁምና ይላል። ሦስተኛ፣ ታላቁ ተልእኮ ወይም the great commission የምንለው ወንጌልን ለዓለም ሁሉ ማድረስ። ቤተ ክርስቲያን ከአይሁድና ከአሕዛብ የተገነባች አንድ አዲስ ሰው በመሆኗ ይህንን የምሥራች የማብሰር ኃላፊነት አለባት። የዘመኑ መጨረሻ ውድቀት ወይንም ክህደትን ስንመለከት የጸጋ ዘመንም እንደ ቀደሙት ዘመናት በሰው ልጅ ውድቀት ይጠናቀቃል። ምንም እንኳን ቤተ ክርስቲያን የክርስቶስ አካል ብትሆንም በታሪክ ሂደት ውስጥ የክርስቲያን ዓለም ተብሎ የሚጠራው ድርጅታዊ መዋቅር ወደ ክህደት ያመራል። የዚህ ዘመን ውድቀት ምልክቶች የሐሰት ትምህርት መስፋፋት። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 ሕያው የሆነውን ትምህርት የማይታገሱበት ዘመን ይመጣልና ይላል። ሰዎች ከእውነት ይልቅ ለጆሮአቸው የሚመቸውን ስብከት መፈለጋቸው የውድቀቱ ማሳያ ነው። ሁለተኛ፣ ፍቅር መቀዝቀዝና ዓለማዊነት። ቤተ ክርስቲያን ከዓለም ተለይታ ቅዱስ መሆን ሲገባት ዓለምን መምሰሏ እንደ ሎዶቅያ ቤተ ክርስቲያን ለብ ያለ መሆኑ ራእይ ምዕራፍ 3 ቁጥር 16 ላይ። ሦስተኛ፣ ታላቁ ክህደት። በመጨረሻው ዘመን ብዙዎች ከእምነት እንደሚክዱና የዓመፅ ሰው አንቲክርስቶስ እንዲገለጥ መንገድ እንደሚያመቻቹ መጽሐፍ ቅዱስ ይነግረናል። በዚህ ዘመን መጨረሻ ላይ እውነተኛዋ ቤተ ክርስቲያንና የሐሰት ሃይማኖታዊ ድርጅት በግልጽ ይለያሉ። እውነተኛዋ ቤተ ክርስቲያን ትነጠቃለች፣ ዓለማዊው ሃይማኖት ግን ለፍርድ ይቀርባል። መለኮታዊ ፍርድና መነጠቅን ስንመለከት the judgment and ending or rapture ስናይ የጸጋ ዘመን ፍርድ
የተለያየ ነው። አንደኛ፣ አማኞች ከኃጢአት ፍርድ ነፃ ናቸው። ሮሜ 8:1። ነገር ግን በክርስቶስ የፍርድ ወንበር ፊት ለሽልማት ይቆማሉ። እያንዳንዱ በምድር በጸጋው ውስጥ የሠራው ሥራ በእሳት ይፈተናል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 12-15 ላይ ማየት ይቻላል። ሁለተኛ፣ ለማያምነው ዓለም የጸጋው ዘመን በድንገተኛ ክስተት ያበቃል። ይህም መነጠቅ ወይም ራፕቸር ይባላል። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 16-17 እንደሚለው ጌታ በታላቅ ድምፅ ይወርዳል፣ በክርስቶስ የሞቱት አስቀድመው ይነሳሉ፣ እኛም በሕይወት የምንኖር ከእነርሱ ጋር ደመና ላይ እንነጠቃለን ይላል። ታላቁ መከራ በቤተ ክርስቲያን ከተነጠቀች በኋላ በምድር ላይ ለ7 ዓመታት የሚሆን ታላቅ መከራ ይጀመራል። ይህ ፍርድ የጸጋውን ወንጌል ላቃለለ ዓለምና እስራኤልን ወደ ንስሐ ለመመለስ የሚመጣ መለኮታዊ ቁጣ ነው። በክርስቶስ የተገለጠው ፍጹም ጸጋ። በዚህ ዘመን ውስጥ ያለው ጸጋ ካለፉት ዘመናት ሁሉ የሚለየው እንዴት ነው የሚለውን ስናይ፣ አንደኛ የመንፈስ ቅዱስ መኖሪያ መሆን። በብሉይ ኪዳን መንፈስ ቅዱስ ለተወሰነ ሥራ ይመጣና ይሄድ ነበር። በዚህ ዘመን ግን በእያንዳንዱ አማኝ ውስጥ ለዘላለም እንዲኖር ተሰጥቷል። ዮሐንስ 14:16። ሁለተኛ የእግዚአብሔር ቤተሰብ መሆን። ባሪያ ሳይሆን ልጆች ተብለናል። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀብለናል። ሦስተኛ መጋረጃው ተቀዷል። ወደ እግዚአብሔር የጸጋ ዙፋን ለመቅረብ ካህን ወይም ሌላ አማላጅ አያስፈልግም። በክርስቶስ ደም በኩል በቀጥታ መግባት እንችላለን። ይህ ጸጋ በነፃ የተሰጠ ቢሆንም ርካሽ ግን አይደለም። የክርስቶስን ሕይወት የጠየቀ ጸጋ ነው። ስለዚህ በዚህ ዘመን መኖራችን ትልቅ ዕድልና ትልቅ ኃላፊነት ነው። የጸጋ ዘመን ዛሬም ክፍት ነው። አሁን የተወደደው ሰዓት ነው። አሁን የመዳን ቀን ነው። ይህ ዘመን የሚያበቃው ቤተ ክርስቲያን በክብር ስትነጠቅ ነው። ጥያቄው እኔ ለዚያ መነጠቅ ተዘጋጅቻለሁ ወይ የሚል ነው። በነገው የመጨረሻው ክፍል ቀን 8 የሰው ልጅ ታሪክ ፍጻሜ ወደሚሆንበት ክርስቶስ በምድር ላይ ቃል በቃል ወደሚነግስበት የ1000 ዓመቱ መንግሥት ዘመን ወይም ሚሌኒያል ኪንግደም እንገባለን። ሰይጣን የሚታሰርበት፣ ምድር በሰላም የምትሞላበት እና ለእስራኤል የተሰጡ ተስፋዎች ሁሉ የሚፈጸምበት ዘመን ምን ይመስላል? ይህንን ነገ በጥልቀት እንመለከታለን። ይህ ትምህርት ለሕይወታችሁ ጥንካሬ እንደሚሆን አምናለሁ። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ነገ በመጨረሻው ክፍል እስክንገናኝ በክርስቶስ ጸጋ ተጠበቁ። ሻሎም።